ሰላም የአንቲፓስቲው ቤተሰቦች ዛሬ ደግሞ በኤፌሶን ምዕራፍ 1 ከቁጥር 17 ጀምሮ ያለውን ሐዋርያው ጳውሎስ ለኤፌሶን ሰዎች የጸለየውን ጸሎትና ተያያዥ ሐሳቦችን ደግሞ በጋራ እንመለከታለን። ለማጥናት እንዲረዳን ክፍሉን በማንበብ ጀምራለሁ። ከቁጥር 17 ጀምሮ እንደዚህ ይላል። የክብር አባት የሆነውን የጌታችን የኢየሱስ ክርስቶስ አምላክና አባት ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ ለምናለሁ። እንዲሁም ለእርሱ ለተጠራችሁለት ተስፋ ይኸውም በቅዱሳን ዘንድ ያለውን የርስቱን ባለጠግነት ምን እንደሆን እንድታውቁ ነው። ለእኛ ለምናምን ከሁሉ በላይ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ብርታት አሰራር ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራም በቀኙ ሲያስቀምጠው የታየው ነው የሚል ሐሳብን ያወራል። ቁጥር 17 ላይ እንግዲህ በመነሻነት ያየነው ሐሳብ ሐዋርያው ጳውሎስ ለኤፌሶን ሰዎች ከሚጸልይላቸው ጸሎት መጀመሪያ ለቅዱሳን ስለነበራቸው ፍቅርና ስለ እምነታቸው እግዚአብሔርን እያመሰገነ እንደነበረ ከቁጥር 15 ጀምሮ ስንመለከት እናገኛለን። ቁጥር 17 ላይ ግን ይመጣና ጳውሎስ ልመና እንዳለው ወይም ደግሞ የልቦና ዓይኖቻቸው እንዲበሩ ጸሎት በእግዚአብሔር ፊት እየጸለየላቸው እንደሆነ ይነግራቸዋል። ያ ጸሎት ደግሞ ምንድነው? የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንዲያውቁት ጳውሎስ እየጸለየላቸው መሆኑን ወይም በእግዚአብሔር ፊት እየለመነ ይህም ደግሞ በሆነ ጊዜ የልቦና ዓይኖቻቸው እንደሚበራ የልቦና ዓይኖቻቸው ሲበራ ደግሞ እግዚአብሔር ቅዱሳንን የጠራበት ተስፋ ምን እንደሆነ አጥርተው እንደሚያዩ ጳውሎስ ይነግራቸዋል። እንግዲህ ሐዋርያው ጳውሎስ የጥበብና የመገለጥ መንፈስ ለኤፌሶን አማኞች ወይም ላመኑ ሰዎች ላላመኑ አይደለም፣ አዲስ ክርስቲያን ለነበሩ ሳይሆን ጳውሎስ ረጅም ጊዜ ቆይቶ ካስተማራቸው አብያተ ክርስቲያናት መካከል አንደኛዋ የኤፌሶን ቤተክርስቲያን ናት። ጢራኖስ የሚባልም ደግሞ ትምህርት ቤት አቋቁሞ በዛ ያስተምራቸው እንደነበረ አንዳንድ ጽሁፎች እንደዛ ያወራሉ። ነገር ግን ጳውሎስ እያለ ያለው የስጋ ዓይን ስለ መብራት ሳይሆን መንፈሳዊ ዓይኖቻቸው እንዲበራ ወይም እንዲገለጥላቸው የጥበብና የመገለጥ መንፈስ ከእግዚአብሔር እንዲሰጣቸው ይጸልይላቸዋል። ያ ምንድነው የሚያደርገው ሲባል እግዚአብሔር በቅዱሳን ዘንድ ያለውን የርስት ባለጠግነት የእግዚአብሔር የርስት ባለጠግነት ያለው በቅዱሳን ዘንድ እንደሆነ ጳውሎስ ያነሳላቸዋል። እግዚአብሔር ካለው ከሰማይ ካለው ከምድር ሀብት ወይም መላው እንስሳ ምድር ላይ ያለው ሀብት ሁሉ በሰማይም ያለው በምድር በእኛ እውቀት ክልል ውስጥ ይሁን እኛ ማናቃቸው ሁሉ የእግዚአብሔር ሀብቶች እንደሆኑ የእግዚአብሔር ትሬዠሪዎች እንደሆኑ እናውቃለን። ነገር ግን ጳውሎስ እዚህ ጋር የሚያነሳው እግዚአብሔር የርስት ባለጠግነት ወይም የእግዚአብሔር የርስቱ ባለጠግነት ያለው በቅዱሳን ዘንድ ነው ይላል። ስለዚህ በቅዱሳን ዘንድ ያለውን የርስት ባለጠግነት የኤፌሶን ሰዎች እንዲያስተውሉ የጥበብና የመገለጥን መንፈስ እግዚአብሔር እንዲሰጣቸው ጳውሎስ ይጸልይላቸዋል ወይም ይለምናል። የክብር አባት የሆነውን አብን እንዲያውቁት ይጸልያል። ቀጥሎ ደግሞ እግዚአብሔር የትሬዠሪውን ወይም የግምዣ ቤት ሰነዱን በቅዱሳን ዘንድ እንዳስቀመጠ ጳውሎስ ይነግራቸዋል። ምንድነው ይሄንን ደግሞ ብለን ስንመለከት በቆላሲያስ ደግሞ እንደገና ቆላሲያስ ምዕራፍ 1 ላይ ደግሞ ሄደን ስናይ በቆላሲያስ ምዕራፍ 1 ቁጥር 27 ላይ ደግሞ እንደዚህ ብሎ ይናገራል። ለእነርሱም የእግዚአብሔር የዚህ የሚስጥሩ ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ። እርሱም የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው ብሎ ይናገራል። ስለዚህ የክብር ተስፋ የእግዚአብሔር ሚስጥር የነበረው የክብር ተስፋ የሆነው ክርስቶስ በአማኞች ዘንድ መሆኑ በእኛ ውስጥ መሆኑ ይህንን እንዲያስተውሉት ለኤፌሶን ሰዎች ጳውሎስ ይጸልይላቸዋል። ስለዚህ የእግዚአብሔር ሀብት ወይም የእግዚአብሔር ሚስጥር የነበረው ክርስቶስ በአማኞች ወይም በቅዱሳን ውስጥ መሆኑን ጳውሎስ ለማስረዳት ይህንን የጥበብና የመገለጥ መንፈስ እንዲሰጣቸው የልቦና ዓይኖቻቸው ወይም መንፈሳዊ ኢንላይትመንት የእግዚአብሔር ብርሃን እንዲያገኛቸው ጳውሎስ ይጸልይላቸዋል።
ታዲያ ያ የክብር ተስፋ የሆነው ኃይል ምንድነው ብሎ ቁጥር 19 ላይ ይናገራል። ለኛ ለምናምን ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁት ይላል። ስለዚህ እግዚአብሔር ከሁሉ በላይ የሆነው ታላቅ ኃይሉ ወይም ሊሰፈር የማይችል እልቆ መሳፍርት የሆነው የእግዚአብሔር ኃይል የተገለጠው ክርስቶስን ከሙታን ሲያስነሳው ነው። ስለዚህ የማይሰፈረው የእግዚአብሔር ኃይል ክርስቶስ መቃብር ውስጥ በነበረበት ጊዜና በአብ ቀኝ ባለው ርቀት በእነዚህ መካከል ሊለካ የማይችል እንግዲህ በሜትር ማንለካው በሆነ ነገር ማንሰፍራው ርቀት ነው ያለው። የስልጣን ሁሉ ጫፍ ወይም የመቀመጫዎች ሁሉ ጫፍ ያለው አብ ቀኝ ነው። የዝቅታዎች ጫፍ ደግሞ ያለው መቃብር ስፍራ ነው ወይም እታች የመሬቱ ክፍል ነው። ስለዚህ ከዚህኛው ክፍል አንስቶ አብ ቀኝ ያስቀመጠው ክርስቶስን ከሞት ያስነሳው ኃይል የዛን የታየው ኃይል በቅዱሳን ዘንድ መሆኑ ነው ብሎ ጳውሎስ ይናገራል። ይህም ኃይል እንደ እርሱ ታላቅ አሰራር ክርስቶስን ከሙታን ሲያስነሳው በሰማያዊም ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። ስለዚህ ክርስቶስ ከሙታን መነሳቱ ለኛ መነሳታችን ማረጋገጫ እንዲሆን እኛም አብረነው እንድንነሳ እንግዲህ በክርስቶስ ውስጥ ኢንክራይስት ስለሆነን እኛ በክርስቶስ ውስጥ ያለን ስለሆነን በክርስቶስ መነሳት አማካኝነት እኛም አብረነው እንደተነሳን በዚሁ በኤፌሶን መጽሐፍ ላይ ይነግረናል። የተቀመጠውም ከግዛት ከኃይላት ከስልጣናት ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን ሊመጣ ባለው ዘመን ሊሰየም ከሚቻለው ስም ሁሉ በላይ እንደሆነ ደግሞ ይናገራል። ይህ ደግሞ ምን ማለት ነው? የኢየሱስን ክርስቶስን ስም ይህ ኃይል ምን አደረገው? ከኃይላት ከስልጣናት ሊሰየም ከሚችለው ስምም ሁሉ በላይ አደረገው። በአሁኑ ዘመን ብቻ ሳይሆን ጳውሎስ ሊመጣ ባለው ዘመን በአዲሱም ዘመን እግዚአብሔር በከፈተው በአዲሱም በሚመጣውም ዘመን ሁሉ ላይ ከሁሉ በላይ ያለው ስም በዚህ ኃይል አማካኝነት እንደተሰጠው ይናገራል። ቀጥሎ ደግሞ ቁጥር 22 ላይ እግዚአብሔር ሁሉን ከእግሩ በታች አስገዛለት፣ በቤተ ክርስቲያንም በማንኛውም ነገር ራስ ወይም አካል አድርጎ ሾመው። እሷም ሁሉ ነገር በሁሉ ረገድ የሚሞላት የእርሱ ሙላት የሆነች አካሉ ናት ይላል። ስለዚህ ቤተ ክርስቲያን ራሱ የተፈጠረችው በዚህ ኃይል ነው። እኛ አማኞች ያመንን ሰዎች ሁሉ በዚህ ኃይል አማካኝነት የክርስቶስ አካል በቤተ ክርስቲያን በኩል የክርስቶስ አካል እንድንሆን ተደርገናል። ስለዚህ ላመንን ለኛ ወይም የመንፈስ ቅዱስን ኃይል ለተቀበልን እንግዲህ እናምናለን እናውቃለን ክርስቶስን ያስነሳው ያ ኃይል መንፈስ ቅዱስ እንደሆነ ለሚሞተው ሰውነታችን ኃይል የሚሰጠን መንፈስ ቅዱስ እንደሆነ ስለዚህ የሞትን መቃብር የገባን ቀን ብቻ ሳይሆን አሁን ራሱ በመሬት ላይ የምንኖረው ህይወት በመንፈስ ቅዱስ ኃይል እንዲኖር እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ያለው የኃይል ልክ በቅዱሳን ውስጥ እንዲሰራ የትንሣኤውን ኃይል ሰብስቦ እግዚአብሔር ራሱ ጋር አይደለም የወሰደው ወይም በራሱ ጋር አይደለም ያስቀመጠው። አማኞች ይኖሩበት ዘንድ በትንሣኤው ኃይል እንዲመላለሱ በአማኞች ህይወት ውስጥ ነው እግዚአብሔር ያስገባው። ዛሬም ላለብን የኑሮ ፈተና፣ ዛሬም ላለብን ከኃጢአት ጋር ተጋድሎ እንዲሁም ደግሞ ላለብን ከዲያብሎስ ጋር ተጋድሏችን ከስጋና ከደም ጋር የሚደረግ ስላልሆነ መንፈሳዊ ነገር መንፈሳዊ ኃይል ያስፈልጋል። ስለዚህ ይህ መንፈሳዊ ኃይል ደግሞ የትንሣኤው ኃይል ይባላል። ስለዚህ ያመንን ሰዎች በዚህ ኃይል እንድንመላለስ በዚህ ኃይል እንድንወጣ እንድንገባ ጠላትን ድል እንድናደርግ እና ደግሞ ክርስቶስ ኢየሱስ ከሞት ኃይል በልጦ የተነሳበትን ኃይል ኤክሰርሳይዝ እንድናደርግ ባልተገደበ ኃይል እንድንኖር ላሳስባችሁ እወዳለሁ። እግዚአብሔር ይባርካችሁ።